ሰላም ጤና ይስጥልን። እንዴት ናችሁ? እንግዲህ ሰሞኑን በጣም አሳዛኝ ዜና ሰምተናል። የምንወደው ተዋናይ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ዛሬ ጥር 10 ቀንም በስላሴ ካቴድራል የቀብር ስርዓቱ ተፈጽሟል እና ዛሬ ምንድነው ላጋራችሁ የመጣሁት ተወዳጅ ሚዲያ የተባለ ሚዲያ የታዋቂ ሰዎችን የህይወት ታሪክ የሚሰንድ ሚዲያ አለ። እሱ የህይወት ታሪኩን ሰንዶ አዘጋጅቷል እና እስኪ ትንሽ የምንወደው ሰው ማን ነበረ የሚለውን እናውቅ ዘንድ ተወዳጅ ሚዲያ ያዘጋጀውን ጽሑፍ ላቀርብላችሁ። ስለዚህ ከትውልድና ልጅነቱን ጀምር። የኪነ ጥበብ ባለሙያው ነፃነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሽ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱ በአስፋወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የስምንተኛ ክፍል ተማሪ ያለ የጉሊቷ እናት የሚል ቲያትር ላይ የሴት ገጸ ባህሪን ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበብ ዓለም የገባበት አጋጣሚ 16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብ እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ ነፃነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታው በግጥሞች በወጎች መሃል የሚተላለፉ የተመልካች ቀልብ የሚይዙ የ30 ደቂቃ ድራማዎች ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለው ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶ ነበር። በኋላም የቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነፃነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብሮት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነፃነት የትወና አቅም ይህን ይላል። እኔ ስለ ነፂ መሰክራለሁ፣ የሚሰራውን ገና ሲወጥነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል ማለት ነው በነበረበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል። ነዋሪነቱን በካናዳ ያደረገው ገዛኸኝ መኮንን ደግሞ እንዲህ ይላል። ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ኤክስትራኦርዲናሪ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀ ነው ፌስታል የተሰኘች 5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም ድረስ አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል። የነፃነት ኪነ ጥበባዊ አበርክቶች በቲያትር ዘርፍ ነፃነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና ከህዝብ ዘንድ ከፍተኛ ተቀባይነትን ያገኘበት ስራው ነው። በቴሌቪዥን ድራማ እና በሬዲዮ ድራማ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነፃነት ሲመሰክር ነፃነት ከትወና ባሻገር የመዘጋጀት ችሎታው ስለነበረው ድራማውን እንዲያዘጋጅ እድል እንሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ 5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነፃነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የፊልሙ ዓለም የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛ በኋላ ኤፍቢአይ 1 2 3 እንግዲህ እነዚህ ሁላችን ትዝታዎች ናቸው። የአንቺው ሌባ 1 2 ሚስተር ኤክስ፣ ባለቀለም ህልሞች፣
ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 2-3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ ባንቹ ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነት ሊያገኝ ችሏል። ሌሎች ስራዎች ነፃነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። ጎበዝ የቴሌቪዥን ፕሮግራም አቅራቢ ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲቆይ ሳይሰለች እንዲታይም አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚደርስበት የለም። በአጠቃላይ ነፃነት የዘርፉ ብዙ ባለሙያ ባለቤት ነው ማለት ይቻላል። ልዩ ስብዕና ነፃነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብሮት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነፃነት ለሰዎች በመድረስ የሚያምን፣ በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ሰዎች ይመሰክራሉ። የትዳር ህይወት ነፃነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18፣ 15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦሪገን ስቴት ዩኒቨርሲቲ ነፃ የትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረ እንዲሁም የመጨረሻዋ ለፒያኖ ልዩ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነፃነት ወርቅነህ አርብ ጥር 8 2018 ዓመተ ምህረት በ44 ዓመቱ ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። ነፍስ ይማር። Free audio post-production by alphonic.com